ሰጀምሩ ድንግል ነበር እውነት ጌታ ምስክሬ። ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልሂድ? ተመልሼ እንደምወጣ ስላወኩኝ ይሄ እንዳላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶቼ 3 ወይ 4 ምናምን ለማሳረፍ ነው ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። እንውጣ። አይዞ ከጎን ነኝ በርታ እንደማልሸሽ ሰባሽ እነዚህ አንድ አገኘው ግን ፈራው ነገር ነው እንዴ እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? አዎ። ላወራሽ ፈልጌ ነበረ። እሺ ዛሬ አሁን ስንት ነበረ የሚከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እንዴት ነሽ? ደህና ነሽ? ደህና ነኝ። አትፍሪ፣ ፈታ በይ። እሺ እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ጠጭ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱም። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው የሆነና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከመገለው ብጠፋ ይሻላል ብዬ ጠፋሁ። መድራቸው ላይ ወድቀ እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግል ላይ ከነ ምን ሰጀምሩ ድንግል ነበር እውነት ጌታ ምስክሬ። እና እንደዛ ነው ይሄ ስራ ብቻ ነው የሰራችው። አጋቢ ያለሽ አይደል ወደ ቤት? አዎ ጌታ እናታ ድንግል። እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። ወይ አለ ይርዳሽ። የኔ መልካም እድል። እሺ በእና መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ ማሪዬ። ቻው በቃ እኔ በጣም አመሰግናለሁ። እሺ እናትዬ። የኔ ቆንጆ አኖርሽ ነው። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደም ዘላለም። ዝም ብዬ ሳስበው በፓርት ሊሆንብኝ ነውና ወይ ደግሞ በፓርት ከፋፍዬ ፖስተዋለሁ። ኢንሻአላህ አንድ አገኘው። እንዴት ነሽ? ሰላም ነው? ወዴት ነው? እሺ ፈራሁኝ። አይኔ ጉዴ ፈልጊ። አረ ምንድነው የሚመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት። ባቶንስ ብዬ እኮ ነው። ወይኔ ጉዴ ፈላ። ወይኔ ሌላ ነገር ፈልጊ እንደ አረ ወይኔ ጉዴ አንድ አለች። ነይ አንዴ። ፈራችኝ። ቪዲዮ ሲያዩ ፍሬ አይሆንም ብዙ ጊዜ። እንዴት ነሽ? ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፍቃደኛ ከሆንሽ ታሪክሽን ብሰማ ደስ ይለኛል። እኔ ለምቀረጽም በምላቃለሁ እና ካሜራ ወደ እኔ ነው ወላሂ አድክሽ መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ፣ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ፣ እንዴት ነው? እንኳን ረጅም ታሪክ አለው፣ ግን 2 ልጆች አሉኝ። ልጅ አለሽ? እውነት ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት እና ከወለድኩት በኋላ ያው ወንዶች ካደኝ እኛው ልጄን ደግሞ እዚህ በዚህ ሰላም ልጅ አይት የማላውቀው ሰው ነው። ሰው የተሳሳትኩት ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጅ አሉ። እግዚአብሔር ይመስገን። አልጋ ቤት ነው። ስትወጪው ማን ነው የሚጠብቅሽ? ልጆች ይተኛሉ። እውነት
ትልቁ ልጅ 5 አመቱ ነው። ትንሹ ደግሞ 3 ምናምን ይተኛሉ። በቃ ብቻቸውን ይፋል አይደል? ሁሉ ነገር ለበጎ ነው አይደል? አልፋል። እዚህ አይቀጥልም ቢያስ ቅርብ ነው ቤትሽ እዚህ ነው እውነት? ሲጋ ገቢና እቅፍ አድርጋቸው እሺ። መልካም እድል በርቺልኝ እህቴ። ይቅናሽ። አሜን እህቴ። አሜን። እሺ እሺ።